ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኦሮሚያ ክልል በምስራቅ አርሲ በአሰኮ ወረዳ የተፈጸመው ግድያ እስካሁን ባለው መረጃ ከ50 በላይ የኢትዮጵያ ኦርቶዶክስ እምነት ተከታዮች መገደላቸው ታውቋል። እሁድና ሰኞ ዕለት በተፈጸመው ጥቃት ነው ይህ ግድያ የተፈጸመው። ከ2000 በላይ ሰዎች መንደራቸውን ትተው መሰደዳቸውንም ያገኘነው መረጃ ያመለክታል። ጉዳዩን በተመለከተ የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። የሃይማኖቶችን ግጭት በመፍጠር የስልጣን እድሜውን ለማራዘም ሴራ እየጎነጎነ ያለው የአብይ አህመድ አገዛዝ ከዚህ ግድያ ጀርባ እጁ እንዳለበት ነው የገለጸው። የአብይ አህመድ አገዛዝም ሸኔ እያለ የሚጠራውን አካል ተጠያቂ ማድረጉን ሰሞኑን ባወጣው መግለጫ አመልክቷል። በአርሲው ጉዳይ ላይ በማተኮር እንደዚሁም ከምርጫው ጋር በተያያዘ ከዶክተር ሚልኬሳ ሚደጋ መምህርና ፖለቲከኛ ቆይታ የምናደርግበትን ዝግጅት ነው ይዘን የቀረብ ነው። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። ተናስተልን ዶክተር ሚልኬሳ አብሮስትልን ሰላም እንደምን አለ መሳይ? ምናልባት እንደ ነቢይ ነገሮችን አይተ ተናግራል የሚል የብዙ ሰዎች ምስክርነትን እየሰማው ነው። ከአርሲው ጥቃት ጋር በተያያዘ ሰሞኑን ያንተም ስም እየተነሳ ነው። ይሄ ነገር ሊመጣ እንደሚችል ከምርጫው ጋር ተያይዞ ኢትዮጵያ ውስጥ መሰል ጥቃቶች፣ መሰል ግድያዎች ሊፈጸም እንደሚችል ከዚህ በፊት መናገርን በመጥቀስ አንዳንድ ተመልካቾቻችን ጉዳዩን አንስተውት ነበረ። እስቲ የአርሲ ጉዳይ ላይ እናተኩራለን። ምርጫው ላይም እንደዚሁ የተወሰኑ ሀሳቦችን እንለዋወጣለን። የአብይ አህመድ አገዛዝ እንግዲህ በኢኮኖሚ ጉዳይ ላይ ያለውም ገጽታ በከፍተኛ ደረጃ አደጋ ውስጥ መግባቱን የሚያሳዩ መረጃዎችም እየወጡ ነው። ከዓለም አቀፍ አበዳሪዎች ጋር የጀመረው ንግግር አልተሳካም። ክስ ሊያቀርቡበት እንደሆነም ተሰምቷል። ሌሎች ነገሮችም አሉ። የምናተኩረው ግን በምርጫውና በአርሲው ግድያ ላይ ይሆናል። እስቲ አስታውሰ ምን ነበር ባለፈው ብለህ አሁን ይሄ ያልከው ነገር የተከሰተበትና በትክክልም መረጃው ምንም መሬት የማይወድቅ ነው ብለው ሰዎች ምስክርነታቸውን እንዲሰጡ ያደረገው ምን ብለህ ነበር ያኔ? መሳይ አመሰግናለሁ። በመጀመሪያ ደረጃ ዜጎቻችን ንጹሃን ዜጎች በየቦታ እያለቁ ነው። ለነሱ መጽናናትን ለቤተሰቦቻቸው መጽናናትን እመኛለሁ። ሞቱት ደግሞ እግዚአብሔር በገነት ያኑርልን እያልኩኝ በጣም የሚያሳዝን ነው። እንግዲህ ኢትዮጵያ ውስጥ ላለፉት 7-8 ዓመታት ያው የግድያ ዜና ነው የምትሰማው። አንድ ደህና ነገር አትሰማም። በየቦታ ዜጎች ያልቃሉ፣ ዝም ብሎ ይታለፋል፣ ከዛ ዜና ይሰራበታል፣ እንደዚሁ እንነጋገራለን። አሁንም ተመሳሳይ ነገር ይፈጸማል። አሁን አርሲ ውስጥ ይሄኛው አይ ቲንክ አብይ አህመድ ስልጣን ከያዘ ወዲህ 5ኛ ይመስለኛል ካልተሳሳትኩ። ይሄ ማለት በቆይቷል። የጀዋር መሐመድ ግድያ ሙከራን ተከትሎ የጀመረው ጉዳይ ነው። ከዛ በፊትም ሆኗል። ይመላለሳል። ይሄ ነገር በየጊዜው ይመጣል። ያው መፍትሄ አያገኝም፣ አይቆምም። እና እኔ እንግዲህ የሰማሁት ከምርጫ በፊት ኮረጆዎች ወደ ታች እየወሰዱ በመከላከያ አጅቦ ወደ የዞኑ ወደ በየክልሎቹ እያሰራጩ ነበር። ያኔ አንድ መረጃ ደርሶኝ ምንድነው የተባለው? ፋኖና የኦሮሞ ነጻነት ሰራዊት ይህን ምርጫውን ለማጨናገፍ የተዘጋጁ እንደሆነ መንግስት አውቋል። ስለዚህ አሁን የተባለው ፋኖና የኦሮሞ ነጻነት ሰራዊት ይገቡበታል የተባለው ወረዳዎች አካባቢ እዛው ከተማ ላይ እንዲሞላ ከተማ አካባቢ እንዲጨርሱ ቶሎ ቀድሞ ነው ከምርጫ ቀን በፊት እንዲያልቅ ነው ትዕዛዝ የተሰጠው። ያኔ ምንድነው የተባለው? እንትኑ ፋኖና ኦኤልኤ ነገርየውን ፑሽ ካደረጉ አንዳንድ መጥፎ ነገሮች እንደሚከሰቱ ከውስጥ ሰዎች አሉ። እንግዲህ
ያንን መረጃ ሰጡን የተባለው ያኔ ወይ ወሎ ላይ ወይ ወለጋ ላይ ወይ ደራ ላይ ወይ አርሲ ላይ የሆነ ነገር ይከሰታል። ስለዚህ ህዝብ ራሱን እንዲጠብቅ የሆነ እልቂት ነገር ይመጣል። ያ ደግሞ ምንድነው የሚሆነው? ፋኖና የኦሮሞ ነጻነት ሰራዊት ብዙ መንግስትን ፑሽ ካደረጉ የሚሆን ነገር ነው የተባለው ያኔ። እኔ ያንን ብዙም አልጠረጠርኩም። ለምን? አብይ አህመድን ስለሚያውቀው እንዲህ አይነት ነገር በተደጋጋሚ ስለሚደረግ፣ ያ ደግሞ ለፖለቲካ ነው፣ የሆነ ግብ ስላለው ነው አብይ የሚያደርገው፣ ዝም ብሎ አይደለም። ያ ከምርጫ ጋር አያይዞ ይሄ ነገር የምርጫ እንትኑ ድባቡን ስለሚቀይር ይሄ ነገር እንደሚከሰት አብይን የሚያውቅ ሰው ይሄንን አንዳንዴ እኮ ትገምታለህ። እንዳውም ያንን መረጃ የሰጡን ልጆች አሉ እዛ ውስጥ። ከዛ ያንን ተናገርኩኝ ነኝ። ይሄ ነገር በነገራችን ላይ አብይን 7 ዓመት 8 ዓመት የተከታተለ ሰው በሚገባ ያውቃል ምን እንደሚከሰት፣ መች ምን እንደሚከሰት እንደው ታውቃለህ። እና ያንን ተናግሬ ነበር። ግን አሁን እዚህ ላይ ለምንድን ነው አብይ እንዲህ አይነት ጭፍጨፋዎችን የሚያካሄደው የሚለው መልስ መስጠት አለብን። በመጀመሪያ ደረጃ አብይ ምርጫውን ካካሄደ በኋላ መዋረዱን ደንግጦ ተናግሯል። ጅማው ላይ ሆኖ ነው የደነገጠው፣ በድንጋጤ የተናገረው ሁላችንም ሰምተናል። ታሪካዊ ጠላቶቻችን እኛ ላይ እንትን ብሎ ምርጫውን አደናቀፉብን ምናምን ብሎ ሲቀበጣጥር ነበር። ጅማ ላይ ሆኖ እዛው በሻሻ ላይ ሆኖ የራሱ ምርጫ ጣቢያ የተመረጠበት ሆኖ ሲያወራ እኔ ገባኝ ወዲያው። እና ምንድን ነው እንደተሸነፈ ማለት ምርጫው ከሽፎበታል። ምርጫውን ደግሞ አከሸፉበት። ፋኖም የኦሮሞ ነጻነት ሰራዊትም በኦሮሚያና በአማራ ክልል ሙሉ በሙሉ በሚባልበት ደረጃ እኔ ነው 100% ሹር ሆነ የምትናገረው 80% ነው። የዞኖች ዋና ከተማና አንዳንድ የወረዳ ዋና ከተማ ላይ ምርጫዎች ተካሂዷል። ያ ምርጫ አይደለም፣ በግድ ራሳቸው ቁጭ ብሎ ሲሞሉ ያደሩበት ምርጫ ጣቢያ ማለት ነው። እዛ ላይ ምርጫ ተካሂዷል። ምርጫ ካልነው እሱም ምርጫ ማለት አትችልም። አንዳንድ ቦታ ደግሞ ያው የገጠር ሰዎች ቤተሰቦቻችን የሚታወቅ አልተማርንም ያልተማሩ ያው ከዛ ነው የተወለድነው፣ እንኮርበታለን፣ ምንም ችግር የለም። ግን